ምን መሰለህ ያለ ድሮ ለየብቻ ይጀነጅነን ነበር። ኦሮሞን ለብቻ ይጀነጅናል። ከዚህ በፊት ከማን ጋር ነው ስንቻል አማራን ለብቻ ይጀነጅናል፣ ትግሬን ለብቻ ይጀነጅናል። ትግሬን ሲሰበስብልህ በቃ ስለመለስ ያለቅስ ነግረዋል። የትግራይ ልጆች ስለመለስ እኮ ያለቅሳል ትግራዮችን ሲሰበስብ እና በትግርኛ ነው የሚናገረው። በቃ ተገደላይ በቃ የወጣለት ተገደላይ ነው ከትግራዊ ጋር ሲናገር። ከአማራ ጋር ሲናገር ምኒልክ ነው፣ ስለ ታላቋን ኢትዮጵያ ስለመመለስ ነው፣ እነዚህን ዘረኞች ስለማጥፋት ነው። እኛ ጋር ሲመጣ እሳት የላሰ እሳት የሚተፋ ብሔረተኛ ነው የሚሆነው። አይኒው ዚህ ስለኔ አዲስ አይደለም። ምንም አዲስ ያየሁት ነገር የለም። በኦሮምኛ የተናገረው ላይ በአማርኛው ላይ የተናገረው ላይ የአማርኛን ችግሩ የአማርኛውን አየህ ትግሬዎቹ ስለሚሰሙ ትንሽ አስቸግረው እና ያስቱ በደንብ ኤዲት ተደርጓል። አይተህ እንደሆነ ራሱ ነው ኤዲት ያደርገው እና ያስቱ ዋካ ቬሪ ታይት ሮፕ እዛ ላይ ትግርኛው ላይ ለቀቅ ያለ ነው። የኤርትራኖቹ ናቸው ያስቸገሩት የትግርኛው ንግግር ላይ እንጂ ያው እንደኛ ነገር ጎርጓሪ ካልሆነ ትግርኛውን የሚያውቅ ማስ አማራ ማስ ኦሮሞ የለም። ስለዚህ እሱን ፈታ ብሎ የተናገረው አማርኛውን በጣም ተጠንቅቆ ነው ሄደው። ኦሮምኛው ላይ ግን ቢጠነቀቅም ፈታ አድርጎ ነው ሄደው እና አንዳንዱ የሚናገራቸው ነገሮች በአሁኑ ወቅት ድሮ ናሽናሊዝም ኢቮልቭ እያደረገ ይመጣልና ኢን ዘ ናይንቲስ ለምሳሌ በሬንቱ ምናምን የሚለው ነገር ምናምን ኢን ዘ ናይንቲስ እንደ ቀልድ የመጡ ጉዳዮችን ነው እሱ አሁን እንደ አዲስ ይሄ አዲስ ብሔረተኛ ምን አያስተኛ ነው እንደዛ አይነት ነገር ነው ያቀረበው እና ሁለት ነገር አየሁት። አንደኛ ኢዝ ክሌቨር ባይ ሃፍ አካሄዱ ላይ ተወሰነ ኦዲየንስ እኮ ለመያዝ ችሏል። ችግሩ ምንድን ነው? ኢትዮጵያ ውስጥ አሁን ሁለት ናቸው ትልልቅ ችግሮች። ሌንጮ ለታ የሚናገረው ነገር አለ። ዋን ገበያም ባፍቱ ገበያ ጌስኒ ጉርጉረን ገበያ የሚፈልገው ነው የምትሸጠው። ለምሳሌ በፋሲካ ጾም ጊዜ ጮማ ይዘህ ሄደህ ማንም አይገዛህም። ጮማ ጥሩ ስላልሆነ አይደለም፣ ግን ጿሚ ነው ሰው። ጎመን ነው እዛ ላይ የሚያዋጣ። አንተ ጮማ ቁጭ ብለህ ባለ ጎመኑ ሸጦ ሲሄድ እንዴት ሰው ጎመን ይገዛል ልትል አትችልም። ኢትዮጵያ ውስጥ አሁን ነምበር ዋን የህዝብ ኮንሰርን ሁለት ኮንሰርኖች ናቸው። አንዱ የኑሮ ውድነት ነው፣ ሁለተኛው የሰላም እጦት ነው። it is economy and security, it's cost of living and security የተያያዙ ናቸው። ዛሬ ሰው መስማት ይፈልገው ኢኮኖሚው እንዴት አረጋጋዋለሁ፣ ጦርነት አብቅቶ እንዴት በሰላም ወጥቼ እገባለሁ ነው። ለሁለቱም ደግሞ አብይ መልስ መስጠት አይችልም በጭራሽ። ባይናገር ይሻለው ነበር። ለምሳሌ የኛ እድገት እኮ ዓለምን አስደምሞ